ሰላም እንዴት ናችሁ? ውድ የክቡር ኢንተርቴይንመንት ዩቲዩብ ቻናል ተከታታዮች፣ በዛሬው ቪዲዮ የምናየው መሰረታዊ ሴትን ለማሳመን የሚረዱ 10 መንገዶች ነው። ቻናሉን ሰብስክራይብ፣ ላይክ፣ ሼር እና ኮሜንት ማድረግ ቤተሰብ መሆን ትችላላችሁ። አብራችሁን ቆዩ። አንደኛ፣ መጀመሪያ ራስን አሳምን። የራስ እምነት ያላቸው ሰዎች በሌሎች አይን ላይ የተለየ ተጽዕኖ ያሳያሉ። ሰው ራሱን እንደሚወድ ከተሰማለት ሌላው በቀላሉ ይቀላቀላል። ራስን ማሳመን በሌላ አገላለጽ አንተ እንደምታሳምናት እርግጠኛ ሆነ ካልጀመርክ በስተቀር የተሳካ ውጤት ማምጣት ይከብዳል። ሁለተኛ፣ ስሜት መቆጣጠርና ማሳየት። ተፈጥሯዊና እውነተኛ ስሜት አሳይ። ማለትም በምትጫወትበት ጊዜ፣ በምታወራባቸው እያንዳንዱ የፍቅር ጊዜያት መደማመጥ ትክክለኛውን አንተነትህን መግለጽላት ወይም አሳያት። በተቻለም ሁሉ የተቀባ ማንነትን ሳይሆን ራስህን ሆነ በሙሉ ክብር ቅረባት። ሶስተኛ፣ ስለሷ ዝርዝር ነገሮችን ማወቅ። እንደሚታወቀው ዓለም ሰፊና ግዙፍ እንዲሁም ብዙ ነገሮችን ተሸክማ ያለች ድንቅ ምድር ናት። ስለሆነም ሁሉም ምድር ላይ ያሉት ሴቶች በጣም የተለያዩ ናቸው። በመሆኑም ሴት ምን ትወዳለች፣ ምን ታስባለች ወይም ምን ትፈልጋለች የሚሉትን ማወቅ ይጠበቅብሃል። ይህ አንተ በሷ ላይ ትክክለኛ ትኩረት እንድታሳይ ይረዳሃል። አራተኛ፣ የመስማት ኃይል ወይም አክቲቭ ሊስኒንግ። ሴት ስትናገር በሙሉ ትኩረት ስጥ። እሷ የተናገረችውን በግልጽ ሁኔታ መመለስና መጠየቅ ትኩረት እንደሰጣትና በራስ መተማመን እንዲሰማት ያደርጋል። እንዲሁም ሐሳቧን በሙሉ ስለምታካፍልህ ውስጧ ሰላም እንዲሰማት ያደርጋል። ያኔ ከጎኗ ሆኖ የሰማት ያዳመጣት አንተ ብቻ በመሆነ ለአንተ ልዩ አመለካከት እንዲኖራት ይረዳል። አምስተኛ፣ አስተሳሰብን መክፈት። ስለ ራስህ ጥቂት ነገሮችን ማካፈል ያስፈልጋል። ስለ አንተ ለማወቅ በምትጥርበት ጊዜ አንተ ክፍት የሆነ ጊዜ ሰጠህ ማወቅ ያለባት ነገሮች በመጠኑ መግለጥ ማሳየት ይኖርብሃል። ስድስተኛ፣ ተመሳሳይ ወይም ተጨማሪ የህሊና ነጥቦች ማግኘት። አንድ የምትወዱትን ነገሮች አግኙ። በተለይ አንተ ሊያቀራሩ የሚችሉ ነገሮች ማወቅ በጣም ትልቅ ጉዳይ ነው። ለምሳሌ ሙዚቃ፣ ስፖርት ወይም ፊልም። ይህ የግንኙነት መሰረት ይሆናል። በሌላ አባባል እሷ በምትወደው ነገር ላይ አንተም በምትወደው ነገር ላይ ተነስተህ ጥሩ የመግባባትና ጥሩ ጊዜ እንድታሳልፉ ይረዳሃል። ሰባተኛ፣ ስሜታዊ ጥበቃ ወይም ኢሞሽናል ሴፍቲ። በእሷ ዙሪያ ሊያሳዝን ወይም ሊያዋርድ የሚችል ነገር፣ ቅስሟን የሚሰብር ወይም ሊደብራት የሚችል ቃላትን መጠቀም በፍጹም እንዳታደርግ። እርግጠኛና ተስፋ የሚሰጥ አካባቢ ፍጠር። ይህ ለማሳመን በቀላሉ ከእሷ ጋር ጥሩ የፍቅር ግንኙነት እንድትፈጥር ቶሎ ወደ አንተ እንድትሳብ ያደርግልሃል። ስምንተኛ፣ የሚቀርብ ቃልና አካላዊ ግብዣ መመርመር። እሷ እንዴት እንደምትሰማ በምልክት መረዳት፣ እይታዋን፣ ንግግሯን፣ ሁኔታዋን ለመረዳት መሞከር ይኖርብሃል። ምናልባትም ወደ ተፈላጊው ሐሳብህ ሊያስገባ የሚችል መንገድ ሊሆን ይችላል። እሷ ስላንተ ምን እያሰበች እንደሆነ በአይኖቿ፣ በምታደርጋቸው ድርጊቶቿ መለየት ይኖርብሃል። ዘጠነኛ፣ በምክክር ሂደት ስሜት መፍጠር። አንድ ቀላል ምሳሌና ምቹ ሁኔታ የሚፈጥር ንግግር እንዲሁም ስሜቷን ሊነኩ የሚችሉ ቃላትን መጠቀም። በምሳሌ እያደረግ ተለዋዋጭ ስሜት ማሳየት፣ ማሳቅ፣ ማጫወት፣ ቁም ነገር አዘል ነገሮችን ጨምረህ ሰፋ ባለ ሁኔታ ነገሮችን ማካሄድ ለሚቀጥለው ግንኙነትህ ትልቅ በር ትከፍታለህ። አስረኛው እና የመጨረሻው፣ ግንኙነትን በቀስታ ማዳበር። ሰውን በፍጥነት ለማሳመን መሞከር አይሳካም ወይም አይሆንም። የተፈጥሯዊ ጊዜን ስጥ። ተፈጥሯዊ ጊዜን ጠብቅ። ሁሉም ተራ በተራ ጊዜ በጊዜ እየተለወጠ እየተከታተለ የሚሄድ መሆን አለበት። ስለዚህ ግንኙነትን ቀስ በቀስ ልክ እንደ ቤት መገንባት ያስፈልጋል። ስለዚህ እነዚህ መንገዶች በመጠቀም ራስንና በቀላሉ ማሳመን እንደምትችል ማወቅ ይኖርብሃል። እስካሁን ስትከታተሉት የነበረው ክቡር ኢንተርቴይንመንት ነው። እንደወደዳችሁት ተስፋ አድርጋለሁ። በሌላ ቪዲዮ እስክንገናኝ ቻናሌን ሰብስክራይብ፣ ላይክ፣ ሼር አድርገው ቤተሰብ መሆን ይችላሉ። መልካም ጊዜ